ሰላም እንደምን አላችሁ የዚህ ዩቲዩብ ቻናል ተከታታዮች። ይህ በፕሮጀክት ማኔጅመንት ዙሪያ ላይ አተኩሮ ገለጻ እየተደረገ በዚህ ዩቲዩብ ቻናል የሚለቀቀው ፕሮግራም ነው። እንደወደዳችሁት ተስፋ አደርጋለሁኝ። በዛሬው ገለጻ የማተኩረው ፕሮጀክት ለማዘጋጀት ስንፈልግ ወይም ለመንደፍ ስንፈልግ ምን አፕሮች እንከተላለን የሚለውን እናያለን ማለት ነው። ዓለም አቀፍ ተሞክሮች አሉ ወይም ዓለም አቀፍ ተቋማት የሚከተሏቸው የፕሮጀክት አቀራረብ አይነቶች አሉ። በዋናነት 3 ዓለም አቀፍ የፕሮጀክት አቀራረብ አይነቶች አሉ። እነሱን መሰረት በማድረግ ገለጻዬን አካሄዳለሁኝ። አንደኛው የአውሮፓ ኮሚሽን የፕሮጀክት አቀራረብ አይነት ነው። ሁለተኛው ደግሞ የፕሮጀክት ማኔጅመንት ኢንስቲትዩሽን የፕሮጀክት አቀራረብ አይነት ነው። ሶስተኛው ደግሞ የዓለም ባንክ የፕሮጀክት አቀራረብ አይነት ነው። እነዚህን በቅደም ተከተላቸው እናያለን። ለዛሬ የአውሮፓ ኮሚሽን የፕሮጀክት አቀራረብ ምን አይነት ነው የሚለውን ገለጻ አደርጋለሁ ማለት ነው። እንግዲህ በአውሮፓ ኮሚሽን የፕሮጀክት አቀራረብ መሰረት የመጀመሪያው ስራ የሚሆነው ፕሮግራሚንግ ነው። ፕሮግራሚንግ ማለት ፕሮጀክቱ የሚቀረጽለትን ተቋም ወይም ሀገሪቱን ስትራቴጂዎች እና ፖሊሲዎች መለየት ነው። ያንን በደንብ መለየት መረዳት ያስፈልጋል። ምክንያቱም የምንቀርጸው ፕሮጀክት ለዛ ስትራቴጂ ለነዛ ፖሊሲዎች ምን አስተዋጽኦ ይኖረዋል የሚለውም በጣም ወሳኝነት ስላለው ይህንን እንለያለን ማለት ነው። ከዚህ በመቀጠል ደግሞ ቅድሚያ የሚሰጣቸውን ዘርፎች መለየት፣ የትኛው ዘርፍ ፕሮጀክት ሊቀረጽለት ቅድሚያ ሊሰጠው ይገባል የሚለውን እሱን የመለየት ስራ ያስፈልጋል። ይሄ በጣም ወሳኝ ነው። ምክንያቱም እንደዚህ ማድረግ ቀጣይ ላይ ፕሮጀክቱን ለማጸደቅ የራሱ የሆነ አዎንታዊ አስተዋጽኦ ስላለው። በአውሮፓ ኮሚሽን የፕሮጀክት አቀራረብ መሰረት ሁለተኛው ስራ ፕሮጀክት አይደንቲፋይ ማድረግ ነው። ፕሮጀክት መለያ ቅርጽ አዘጋጅ ፕሮጀክት መለየት፣ ሊተገበሩ የሚችሉ ፕሮጀክቶች በዝርዝር ይኖራሉ። ከነዛ የትኛው ነው ተመራጭ የሚሆነው ብሎ ፕሮጀክቱን አይደንቲፋይ ማድረግ የሚቀጥለው ስራ ነው ማለት ነው። ይሄን ካደረግን በኋላ ደግሞ የቅድመ አዋጭነት ስራ ጥናት ማድረግ፣ የቅድመ አዋጭነት ጥናት ማድረግ። ምክንያቱም ይሄ ፕሮጀክት ዝርዝር የአዋጭነት ጥናት መስራታችን በፊት ይሄ ፕሮጀክት ያዋጣል አያዋጣም የሚለውን ቅድመ የአዋጭነት ጥናት ራፍ የሆነ አሰስመንት መስራት ያስፈልጋል ማለት ነው። ከዛ በዛ አሰስመንት መሰረት የቅድመ አዋጭነት ጥናታችንን እናካሄዳለን ማለት ነው። ከዛ በኋላ ዝርዝር ወይም ጥልቀት ያለው የአዋጭነት ጥናት ማድረግ ያስፈልጋል ቀጥሎ ማለት ነው። ከዛ ከቅድመ አዋጭነት ጥናቱ በመነሳት ወደሚቀጥለው ፌዝ ተሸጋግረን ዝርዝር የአዋጭነት ጥናት ወይም ዲቴል ፊዚቢሊቲ ስተዲ እናካሄዳለን ማለት ነው። ይሄ በመሰረቱ አንድ ፕሮጀክት ሊከተል የሚገባው አፕሮች ነው። ምክንያቱም ይሄ ፕሮጀክት ያዋጣል አያዋጣም፣ በተለይ ደግሞ ለትርፍ የሚቋቋም ወይ ለቢዝነስ የሚቋቋም ፕሮጀክት ከሆነ የአዋጭነት ጥናት በጣም ወሳኝ ነው እና ቅድመ የአዋጭነት ጥናቱም የዝርዝር የአዋጭነት ጥናቱም ማካሄድ ያስፈልጋል ማለት ነው። እንግዲህ የአዋጭነት ጥናት ካካሄድን በኋላ በዚህ አዋጭነት ጥናት መሰረት ይሄ ፕሮጀክት ፋይናንስ ሊደረግለት ይገባል አይገባም የሚለውን መለየት ያስፈልጋል። የአዋጭነት ጥናት ሰራን። ከዛ ተነስ ደግሞ ለዚህ ፕሮጀክት ፋይናንስ ማድረግ ያስፈልጋል አያስፈልግም የሚለውን መወሰንና መገምገም ያስፈልጋል። ይሄን ካደረግን በኋላ ፋይናንስ መደረግ አለበት፣ ፋይናንስ ያስፈልገዋል ምን ውሳኔ ላይ ከደረስን ደግሞ ራፍ የሆነ የመጀመሪያ የፋይናንሻል ፕሮፖዛል ድራፍት ማዘጋጀት፣ ፋይናንሻል ፕሮፖዛል ራፍ የሆነ ማዘጋጀት ያስፈልጋል ማለት ነው። ይሄ ለሚቀጥለው ዝርዝር ፋይናንስ ፕሮፖዛል ለማዘጋጀት የራሱ ነው ፋይዳ ይኖረዋል። ይህን ካዘጋጀን በኋላ ደግሞ ወደሚቀጥለው ፌዝ ተሸጋግረን ዝርዝር የፋይናንስ ፕሮፖዛል ማዘጋጀት ያስፈልጋል። ዝርዝር እያንዳንዱ ፕሮጀክቱ የሚጠይቀውን ወጪ ያንን በፕሮፖዛል መልክ በጥልቀት ማዘጋጀት ያስፈልጋል ማለት ነው። ከዛ ይሄን ካዘጋጀን በኋላ የፋይናንሱን አጠቃላይ ዝርዝር ፕሮፖዛል መሰረት አድርገን ይህ ፕሮጀክት በዚህ ፋይናንስ ፕሮፖዛል መሰረት ፋይናንስ ያገኛል አያገኝም የሚለውን መወሰን፣ ያገኛል አያገኝም የሚለውን መወሰን። ምክንያቱም ፈንድ የሚያደርጉት አካላት ወይም ፕሮጀክቱን በፋይናንስ የሚደግፉት አካላት የፋይናንስ ፕሮፖዛሉን መሰረት አድርገው ስለሚያደርጉ ማለት ነው። ከዛ በኋላ ፋይናንስ ያገኛል የሚለውን ከወሰንና ፋይናንስን ሊያደርገን የሚችል ወይም ፕሮጀክቱን በገንዘብ ሊደግፍ የሚችል አካል ካገኘን ደግሞ ከዛ አካል ጋር መፈራረም ያስፈልጋል ማለት ነው።
ምክንያቱም የግድ መተማመኛችን ያ መፈራረም ፕሮፖዛሉ ይቀርብለታል። ያን አይቶ አክሴፕት ካደረገው መፈራረም ያስፈልጋል ማለት ነው። ከዛ የሚቀጥለው እንግዲህ የአዋጭነት ጥናት ሰራን፣ የአዋጭነት ጥናት ሰራን፣ ፕሮጀክት ማይዴት ካደረግናል፣ ፋይናንስ ፕሮፖዛል ሰርተናል። ከዚህ ተነስተን ወደ ትግበራ ነው እንገባው። እንግዲህ ወደ ትግበራ እንገባለን ማለት ነው እና በትግበራው መሰረት የፕሮጀክቱን አጠቃላይ ዝርዝር ፕላን እናዘጋጃለን። ዝርዝር ተግባራት ይዘረዘራሉ፣ ይዘጋጃሉ። በዛ መሰረት ለስራ ዝግጁ ይሆናል። ያ ለስራ ዝግጁ የሆነው ፕሮጀክት ደግሞ ወደ ስራ አስገብቶ እየተሰራ ያለውን ስራ መከታተል ያስፈልጋል። መቆጣጠር ያስፈልጋል ማለት ነው። ሌላው በየጊዜው ፕሮጀክቱ የደረሰበትን የእድገት ደረጃ በሪፖርት ለሚመለከተው አካል በፋይናንስ ለደገፈንም ለፕሮጀክቱ ባለቤትም እንዲሁም ሌሎች ለሚመለከታቸው አካላት በየጊዜው የደረሰበትን በሪፖርት ማሳወቅ ያስፈልጋል ማለት ነው። ከዛ በፕሮጀክቱ የመደበኛ የመካከለኛ ጊዜ ላይ ሚድተርም ኢቫሉዌሽን ማካሄድ። ምክንያቱም ግማሽ ጊዜው ላይ ከደረሰ ያ ፕሮጀክት ያንን ግምገማ ማካሄድ ያስፈልጋል። ምን ጥንካሬዎች ነበሩ፣ ምን ጉድለቶች ነበሩ የሚለውን ለማወቅና ጥንካሬዎቹን ለማስቀጠል ድክመቶችን ደግሞ ለማረም ሚድተርም ኢቫሉዌሽን ያስፈልጋል ማለት ነው። ይሄ አንዱ የተገበር ስራ ነው። ሌላው የመጨረሻው የሚሆነው ፕሮጀክቱን ኢቫሉዌት ማድረግ ነው። ከዛ ኢቫሉዌሽን ወይም ግምገማ ማካሄድ ስራ ይሰራል። ይሄ 3 አይነት ግምገማ ሊካሄድ ይችላል። የመጀመሪያው ፕሮጀክቱ ወደ ስራ ከመገባቱ በፊት አጠቃላይ የነበረው ሁኔታ ምን ይመስላል የሚለውን ለመረዳት ኤክስ አንቴ ኢቫሉዌሽን ወይም ቅድመ ግምገማ ማካሄድ ነው። በነገራችን ላይ ይሄ ያስፈልጋል። ቀጣይ ፕሮጀክቱን ከጨረስን በኋላና በዛ ላይ የምንፈልገውን ነገር ካሳካም በኋላ መጀመሪያ ፕሮጀክቱ ከመጀመሩ በፊት ምን ነበረ፣ አሁን ምን ውጤት መጣ የሚለውን ነገር ለማነጻጸሪያ ስለሚያስፈልገን ቅድመ ግምገማ ማካሄድ በጣም ወሳኝ። ፕሮጀክቱ ከመጀመሩ በፊት የሚለውን መያዝ ያስፈልጋል። ሌላው የፕሮጀክቱ በግማሽ እድሜ ዘመኑ ላይ ሲደርስ እንደገና ሚድተርም ኢቫሉዌሽን ማድረግ ያስፈልጋል። ምክንያቱም ቀጣይ የሚቀሩት ጊዜያት በፕሮጀክቱ ዙሪያ ለመስተካከል የሚገባቸው ነገሮች ለማስተካከልም ያግዛል ማለት ነው። የመጨረሻው ፖስት ኢቫሉዌሽን የምንለው የመጨረሻ ግምገማ ፕሮጀክቱ ከተጠናቀቀ በኋላ የምናደርገው ግምገማ ፕሮጀክቱ ውጤት አመጣ፣ ገንዘብ አጠቃቀሙ እንዴት ነበረ፣ የጊዜ አጠቃቀሙ እንዴት ነበረ፣ በተቀመጠለት ጥራት፣ በተያዘለት በጀት፣ በተያዘለት ጊዜ ነው የተጠናቀቀ የሚለውን የሚፈልገውን ግብ አሳክቷል የሚለውን ለማወቅ መቼ የመጨረሻ ግምገማ እናካሄዳለን ማለት ነው። እንግዲህ አጠቃላይ ዘላቂነቱንም የሚያረጋግጥ ግምገማ እናካሄዳለን ማለት ነው። እንግዲህ በአውሮፓ ኮሚሽን የፕሮጀክት አቀራረብ መሰረት ከላይ የገለጿቸውን መሰረት አድርገን ፕሮጀክታችንን ዲዛይን እናደርጋለን ማለት ነው። የሚቀጥሉትን ደግሞ በሚቀጥሉ ቪዲዮዎች ገለጻ አደርጋለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በያላችሁበት ሰላማችሁ ይብዛ። ደህና ቆዩ።